ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ያላችሁበት ሰላም ብያለሁ። አረ እናንተ ሱመያና ሰይዱን ዲራማ ነው ወላስ ምንድን ነው የሚሰሩት? እኔ አልገባኝም። እስቲ የገባችሁ ካላችሁ ንገሩኝ። ሰይድ እና ሱመያ ምን እየሰሩ ነው እንዴ? አንዴ የመን፣ አንዴ ኢትዮጵያ፣ አንዴ የመን፣ አንዴ ኢትዮጵያ፣ አንዴ ጎንደር፣ አንዴ ባህር ዳር፣ አንዴ እንትና እንዴ! በዚህ በታመመ ሰዓት እንዴት ነው? ለምንድን ነው ሶስት ልጆቿን ይዛ እንደዚህ ሀገር የምትዞረው? ገና ወሻወሽ ተብያለሁ ብላ ሱመያ እንዴ! ሱመያ ለምንድን ነው ግን እንደ ልጆቿስ አንድ ነገር ቢሆኑባት፣ እሷስ አንድ ነገር ብትሆን፣ ያቺስ መቼም ማነት። ዛሬ ደግሞ እንደምታዩት እሱ የመነኝ ብሎ ሰይድ፣ ሱመያ ደግሞ አዳማ ህዳ እንግዲህ ሀዩን እና ጓደኛዋን ያው አግኝታ አስፈራራቻቸው ማለት ነው። አስፈራራቻቸው እንግዲህ ተቆራርጦ የቀረውን ባናቅም በካሜራ የወጣው እንግዲህ ያው አስፈራራቻቸው ማለት ነው። ግን እኔ አልገባኝም። ዲራማ እየመሰለኝ ነው። ግን አሁን የመጣው እኔ የሀዩና የነሱ መያ የነሳየር ነገር የእውነት እግዚአብሔርን ዲራማ እየመሰለኝ ነው የመጣው። እንደዚህ ምንድን ነው? መጋባት ነውር ነው እንዴ? ሁለት ማግባት ነውር ነው እንዴ? ምንድን ነው እንደዚህ የሚያሯሩጣቸው? የመን ሆነው ደግሞ አለች እንደናንተ ዲክ ልጅቱ መጣብኝ። እናማ ስላችሁ የሱመያና ሰይድ ነገር አልገባኝም። አሁን ሰው እንዳለ ብታጅራ ቀርቶ ማለት ነው እነሱ ሱመያና እነ ሰይድ ላይ ሆኗል ማለት ነው። እይታው ወደ እነ ሰይድና ወደ እነ ሱመያ ሆኗል ማለት ነው። ብታጅራዎች እንኳን ደግ ሆኑ፣ ደግ ከሰሩ እነሱ የሆነ ቆሻሻ ነበር የሚያስተላልፉት ሁሉ መላላስ ምን ማለት ነው። አሁን የነዚህም ደግሞ ዲራማ እየሆነ መጣ ማለት ነው። የነ ሰይድ እና የነ ሱመያ እንደ ዲራማ ነገር። እንዳውም ሱመያ እርጉዝ ናት። ልብ ብላችሁ እንኳን ሊጣሉ ከሰይድ ጋር እርጉዝ ናት። ሱመያ እርጉዝ ናት። እርግዝናና ቦርጭ ደግሞ ይለያል። ሱመያ እንዳውም እርጉዝ ናት። አልተጣሉም ከሰይድ ጋር። ውሸት ነው። ውሸታቸው ነው። አንድ ቀን እዛ ፊት ቪዲዮ ቀርጸው ዝም ብለው ይቀርጡና በቃ 3-4 ቪዲዮ ይይዛሉ ማለት ነው። ከዛ ሰው ሞኝ ነው እውነት ይመስለናል። እነሱ በቃ ስራ የብለው እንዲህ አይነት ስራ ለመስራት ፊትም ዲራማ ስለሚሰራ ቀርጦ ማለት ነው እየለቀቁ ነው ማለት ነው። በተከታታይ ቪዲዮ ቀጥታ ወደ ዲራማ ነው የገቡት እንጂ እንትን አይደለም። ይሄ እንዴ ደግሞ ምንድነው? እርጉዝ ናት። እንዳውም ሱመያ እርጉዝ ናት። የዛሬው ለካ እስከዛሬ ቢጃማ እየለበሰች ተላይ ቱታ እየለበሰች ምናምን አይለይም ነበረ። የሆነ ሰፋፊ ልብስ እየለበሰች የዛሬው ጥቁር ፉስታን ለብሳ እርግዝናዋ ይለያል ማለት ነው። ሱመያ እርግዝና ይለያል።